ኢትዮጵያ ውስጥ ነዳጅ ወጥቶ እየፈሰሰ ጭራሽ ደግሞ ውሃን እየበከለ እንደሚገኝም በዚህ ሰዓት አላፋት ዝማሬ ብላችሁ አላፍ መከራ በኢትዮጵያ ላይ ያመጣችሁ ዋጋችሁን ታገኛላችሁ። ይሄንን አስቴር ከሁሉ በላይ ያስከፋኝ ሌሊሳ ፈይሳ የተባለው ግለሰብ ያወጣው ማህበራዊ ሚዲያ ላይ የወጣበት የትርጉም መረጃ በጣም ራሴን አላውቅም። ገባክ? አሁን ላይ እኔ በጣም ጥሩ ላይ ነኝ። ከአባቴ ጋር ታርቄያለሁ። ከአባቴ ጋር ፍቅር ላይ ነው ያለሁት። ደስተኛ ነኝ። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነ ማርያም። ሰላም ውድ ቤተሰቦቼ እንዴት ቆያችሁልኝ? እንዴት ነበር በዓል? እንደተለመደው ዛሬ በአዲስ ቪዲዮ ወደ እናንተ መጥቼላችኋለሁ። በቅድሚያ ግን በዓል ሁላችሁም ጋር እንዴት ነበር? አሪፍ ነበር። እኛ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። እንደተለመደው ዛሬ እስኪ አዳዲስ ክስተት በአላፋት ዝማሬ ዘመድኩን ምን አለ፣ እንዲሁም ነዳጅ ተገኘ እየተባለ ነው። በኢትዮጵያ ውሃ እየበከለ ነው ተብሏል። አንዳንድ ኮሜንቶች ውሃው ነው ነዳጁን እየበከለ ያለው የሚሉ ሰዎች አሉ። እስኪ እነሱን በደንብ አይተን እንመጣለን። በቅድሚያ ግን ይሄን አካውንት ላይክ፣ ሼር፣ ሰብስክራይብ በማለት የዚህ ቤተሰብ አባሉንልን። ወደ ቪዲዮቻችን እንሂድ። ሌትስ ጎ። ላይክ እያላችሁ ጀምሩ። ኢትዮጵያ ውስጥ ነዳጅ ወጥቶ እየፈሰሰ ጭራሽ ደግሞ ውሃን እየበከለ እንደሚገኝም በዚህ ሰዓት ይወጡ ያሉ መረጃዎች እያሳዩ ይገኛሉ። በደቡብ ወሎ ዞን የወጣውን ነዳጅ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። በዚህ ጉዳይ ላይ ታዲያ ይህ ነዳጅ ወጥቶ ውሃ ጭራሽ እስከ መበከል ደርሷል ተብሏል። በኢትዮጵያ ከዘገበው ላይ እንደተመለከትኩት ከሆነ የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ እንደገለጸው ከሆነ ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችንም እየበከለ ነው ብለዋል። መምሪያው ከሆነ ታዲያ እንደ ዞን አሁን ያለን ሀሳብ ጉዳዩ በተለያዩ ሚዲያዎችም ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ማሳደር ብለዋል። እኛ ቅደን የማንሰራው ጉዳይ ስለሆነ ፍላጎትና ሀሳብ ነው ያለን፣ ምክንያቱም ይህንን የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው ሲሉ ገልጸዋል። ቅድም እንዳልኳችሁ ታዲያ ነዳጁ አሁን ላይ እየወጣ ይገኛል። በዚህም አማካኝነት ታዲያ ውሃዎች እየተበከሉ ይገኛሉ ተብሏል። በዚህ የነዳጅ ክምችት ላይ ክልሉ ዞኖችም ወረዳውን ፍላጎታችን ተመሳሳይ ነው ሲሉ የደቡብ ወሎ ዞን እንግዲህ እንደምትመለከቱት ገልጿል። መረጃው የቲክቫ ኢትዮጵያ ነው። ተመለከታችሁት ነው እንግዲህ ነዳጅ ታገኝ ኢትዮጵያ ቃል ሊወጣላት ነው መሰለኝ። ደስ ይላል፣ በጣም ደስ ይላል አይደል? የሆነ ኮሜንት አይቼ ነበር በዚህ ላይ አረ ውሃው ነው ነዳጁ የሚበክለው እየተባለ ነበር። ውሃ ብንገዛ ይሻላል አይደል? ነዳጅ ኖሮ ወይስ ምንድነው የምትሉት? ቀን ወጥቶልናል እንግዲህ እሺ፣ ነገር በደንብ ደግሞ አውጥተውት ብናየው ደስ ይለናል። በጣም ደስ የሚል ዜና ነው። የፖፑላር ኤሌክትሮኒክስ ቻሌንጅ 820,000 ሆናል አሁን ላይ። ቻሌንጁ ደግሞ ለቀጣይ 3 ቀኖች ተራዝሟል። ዛሬ ያለሁት በሞጆ ከተማ ዩኒክ ሞዴሊንግ ስኩል ላይ ተገኝቼ ነው የምታዩዋቸው ቤተሰቦቻችን አይደለ? ስለዚህ ሁላችንም ይሄንን ቪዲዮ ሪፖስት እናድርግ፣ ኮፒ ሊንክ እናድርግ፣ ብዙ ሰዎች ጋር እንዲነርስ እናድርግ። ለአርቲስት ሱራፌል በጣም ለምናከብረው አርቲስት የመኪና ሽልማት እንዲያገኝ ሁላችንም የምንችለውን ሁሉ እናድርግ። ቴንኪው በጣም እናመሰግናለን። እንደምታውቁት እንግዲህ ፖፑላር ኤሌክትሮኒክስ ለሱራፌል ተካ መኪናው መገዛት ካለበት የ2 ቀን ገደብ ብቻ ብሎ ነበር የሰጠው። 999,000 እንኳን ቢመጣ አልሰጥም ብሎ ነበረ። ግን በጥሩና በቀና ልብ ሰውን ለመርዳት ከተነሳን እንደዚህ ነው አይደለ? የ3 ቀን ጭማሪስ ኦልሞስት ወደ 820,000 ብሏል። የቪዲዮ እሱ እስከሰራበት ድረስ 820,000 ደርሷል። ኦልሞስት 160,000 አካባቢ ነው የቀረን እና ቤተሰብ እየሄዳችሁ እስኪ በአንድ ቀን ነው ብሎ ይሄን ነገር እየሄዳችሁ ፎሎ በማድረግ ለሱራፌል ተካ የመኪናውን እናበርክትለት። አዶናይ በጣም እናመሰግናለን። ግን በዚህ አጋጣሚ ማለት የምፈልገው ነገር አለ። ውሸቲው ምን አላውቅም፣ ብዙ አርቲስቶቻችንን በእንደዚህ አይነት መንገድ እያየናቸው ነው። አሁን ለሱራፌል ተካም እንደዚህ ከተደረገ በኋላ በመኪና የታየ ብዙ አርቲስቶቻችንን እያየን ነበር። እንደ ፌዝም ደግሞ የሚጠቀሙ ቲክቶከሮች አሉ፣ ለዚህ አርቲስታችን ምናምን እያሉ የነዛ እውነት ሊሆን ስለሚችል እባካችሁ እንደዚህ አታድርጉ። እንደ ቀልድ የምትጠቀሙ ቲክቶከሮች እባካችሁ እንደዚህ አታድርጉ። ያ ሰው የመረን በታክሲ ሊሆን ይችላል የሚጠቀመው፣ ያን ሰው ላይ ተንተርሶ እንደዚህ ማድረግ አያስፈልግም እላለሁ። ፋሚሊ እስኪ ፖፑላር ኤሌክትሮኒክስ ከ1 ሚሊዮን እንደው እናሳልፈው ከቻልን ለጥሩና ለቀና ልቡ 3 ቀን ጨምሮልናል። እናመሰግናለን ፖፑላር ኤሌክትሮኒክስ። እስኪ ሼር እያደረጋችሁ አድርሱልን።
በቃ ይሄን ቪዲዮ በማርያም እንዳታሳልፉት። ቢያንስ ለእናንተ ባይጠቅም ለጓደኞቻችሁ ለዘመዶቻችሁ ሊጠቅም ይችላል። ለእነሱ ሊጠቅም ይችላል። ያው እንደምታየው ኤርፖርት ውስጥ ነው ያለሁት። በቃ ወደ ውጭ ለመሄድ ኤርፖርት ውስጥ ነው ያለሁት። የራሴን ፋስት ፉድ ነበረ ወደ ቆሬ መካኒሳ አካባቢ የሚሰራ ልታገኙ ትችላላችሁ። እና ጓደኛ ካናዳ ነበረ። እሱ ሁሉን ነገር አስጨርስልሃለሁ እኛ ጋር ካምፓኒ ሰው ይፈለጋል ብሎ ሁሉን ነገር እያስጨረሰልኝ ፎርምም እየላከልኝ ብዙ ነገሮችን ሞልቼ እየላኩለት ነበር። ያው ትኬትም እንደምታዩት ልኩልኝ የካናዳ ትኬት ነው ልኩልኝ። አሁን እዚህ ጋር ኤርፖርት ውስጥ በቃ ኤዲት የተደረገ ትኬት ነው ተባለ እና ፕሊስ በቃ ይሄን ቪዲዮ እንዳታሳልፉት። ለብዙ ሰዎች ሊጠቅም ይችላል፣ መማሪያ ሊሆን ይችላል። ለጓደኞቻችሁ ለዘመዶቻችሁ ሴቶቹ ናቸው እንደዚህ ሊሆን ያሉ በዛ ላይ ፕሮሰስ እየጀመራችሁ ያላችሁ ወደ ውጭ ለምን ፕሊስ ይሄን ነገር በቃ ተጠንቀቁ። ብዙ ነገር ኤዲት እየተደረጉ እየተሰሩ ነው እንደምታዩት። ሁሉም ነገር እውነት በመሰለ መልኩ ያው እንደምታዩት እየተሰራ ነው እና ይሄንን ብር ደግሞ ያመጡት ቤተሰብ ከብት ሽጠውና በቃ ቤታቸውን አስይዘው ነው። እግዚአብሔር ነው የምላችሁ፣ ቤታቸውን አስይዘው ነው የሰጡኝ። ይሄን ብር በወለድ አስይዘው ነው። እኔ የራሴን ስራ እዚህ እየሰራሁ ነበረ። በቃ እኔ እንደዚህ የተሻለ አግኝቼ ነው ምናምን ስላቸው የሌለ ሳስጨንቃቸው ነው ይሄን ቤታቸውን አስይዘውና ከብት ሽጠው ነው የሰጡኝ። እግዚአብሔር ነው የምላችሁ እና ይሄንን ብር ከየትም አምጥቼ መክፈል አልችልም። በቃ ፕሊዝ ሼር ኮፒ እያደረጋችሁ መድረስ ለሚችለው ጋር አድርሱ። በቃ ያለውን ነገር በቃ እናንተ ናችሁ ተስፋ እግዚአብሔር ከፈጣሪ በታች ያለው እናንተ ናችሁ። በተለይ ውጭ ዱባይ የምትኖሩ እኔ የትኛውም ሀገር ሂጄ ሰርቼ እድሌን በቃ የሰዎችን በእድል መክፈል ነው የምፈልገው። እግዚአብሔር ነው የምላችሁ ማርያምን እኔ በጣም ነው ከፋኝ። ይሄን መክፈል ነው የምፈልገው። እኔ ሌላው ነገር ትርፉ ነገር ይቅርብ። ለእነሱ ውድቀት ሆናለሁ ብዬ አንድም ቀን አስቤ አላውቅም ነበር። እግዚአብሔር ነው የምላችሁ በቃ ሼር ኮፒ እያደረጋችሁ በተለይ ዱባይ ለምትኖሩ ወንድሞቻችን አድርሱልኝ። በበጎ ስራቸው የሚታወቁ እግዚአብሔር ነው የምላችሁ ለእነ መማር ለአማን ዱባይ ላይፊን ዱባይ በቃ ለነሱ ለብሩክ ሪል ስቴት አጋጣሚ እንደው የሆነ ቪዲዮ ላይ ማንን ላምጣ ማን ወደ ዱባይ ይምጣ የሚል ቪዲዮ አይቻለሁ። በቃ ፕሊስ እድሉን ሰጠኝ። በቃ እኔ የምቀየርበት በቃ ቤተሰቦችን ከዳማ ወጣበት አጋጣሚ ሊሆን ይችላል። በቃ ሼር ኮፒንግ እያደረጋችሁ ለነሱ ባለሱ በማድረግ በቃ ሀገር ውስጥ በቃ እዚህ እንዳላችሁ ቲክቶከሮች ለነ አዶናይ በቃ እግዚአብሔር ነው በቃ ሁሉ ነገር ለነ ጆንዳኒ ለነ ራቺ በቃ በማረን በቃ ይሄን ነገር ሼር ኮፒ እያደረጋችሁ እነሱ ጋር እንዲደርሳሉ። በቃ እኔ የትኛውም ሀገር ቢሆን የሚሰርች እዳይ መክፈል ነው የምፈልገው። እግዚአብሔር ነው በጣም ከፍቶኛል። እግዚአብሔር እኔ እንደኔ ደስተኛ የነበረ የለም ነበር። ዛሬ ግን በደቂቃዎች ውስጥ እንደዚህ አይነት አጋጣሚ ያለና እግዚአብሔር ሼር ኮፒ እያደረጋችሁ አድርሱላቸው። በቃ እግዚአብሔር በጣም ነው የከፈለው በጣም ስላችሁታል። በጣም ያማል አይደለ? ፓስፖርት እጃችሁ ላይ መጥቶ ተመቶላችኋል ተብሎ ትኬት ተቆርጠላችሁ እያንዳንዱን ማስረጃ ይዛችሁ ኤርፖርት ስገቡ ይሄ ነገር ፌክ ነው ስትባሉ እኔ ምን የሰው ብር እንጃ እኔ አይለውጥም። ምንም ያለ ቢሊየን ቢሆን አይለውጥም። እንደኔ አስተሳሰብ የሰው ብር አይለውጥም። መጥፎ ነው የሰው ላብ። እግዚአብሔርን ነው የምላችሁ። በጣም መጥፎ ነው የሰው ላብ ስላችሁታል። የቤተሰቦችን ከብት አሽጦ ቤታቸውን በዕዳ አስይዞ እሱ የሚሰራበት የሆነ ነገሮች ይኖራል። እነሱን ነገር ጠቅላላ ወይ ሽጦ ነው ሊሆን የሚችለው ይሄን ብር የሚከፍለው። ምን አይነት ጓደኝነት ነው? እንደዚህ አይነት ጓደኝነት የሚያስፈልግ መቁረጥ ነው በቃ። እግዚአብሔርን መቁረጥ አላውቅም። በቃ እኔ የሆነ በቃ አላ መተው ካለብን መተው በቃ። ለጥቅም ብቻ የሚቀርብ አይነት ሰው ማለት ነው። የዚህ ደግሞ ይለያል። ይሄ ሁሉ ነገር ከዛ ካናዳ ቁጭ ብሎ ከሆነ ያ ሰው እኮ ያለው የተሻለ ቦታ ላይ ነው ያለው ማለት ነው። እዚህ ከምስኪኑ ፋስት ፉድ እየሰራ ከሚተዳደረው ቤተሰቦቹን ከሚረዳ ከምስኪኑ እኔ ኤጀንሲ የሚባል ነገር ጠቅላላ እውነተኛ ኤጀንሲ የለም። እውነተኛ ኤጀንሲ አይቼ አላውቅም። በእኔም ስለደረሰ ነው። እውነተኛ ኤጀንሲ አይቼ አላውቅም። በቃ እንዳለ አጭበርባሪ ናቸው። ይቅርታ እውነተኛ ካላቸው አላውቅም። ኦልሞስት ያልመጣሁበት የለም። ቦሌ 22 ምናምን ይሄን ቪዲዮ አይታችሁ ሜንሽን ማድረግ ትችላላችሁ። አንድ ደህና እውነተኛ ኤጀንሲ የለም ወይ 2 ዓመት ያሽዋል። እነሱ እስኪሳካላቸው መሞከሪያ ነው የሚያደርጉን በቃ።
መሞከሪያ ያደርጉናል። ጀስ ፋይላችን ይይዙታል። ከዛ እኛን ለእያንዳንዱ እንትን እኛን ይሞክሩብናል። እሱን እኮ እኛም እኮ ማድረግ እኮ አላቃተን። እኛ ጀስት 100% መሳካት አለመሳካት እድሉን ስለምንፈልገው እያንዳንዱ ቦታ ጋር ለምሳሌ አንተ አንድ ዩሮፕ አስገብተህ መሞክረኝ ከሆነ አሻሬን ጠቅላላ አባዛው ላይ 26 እኔ እሱ ስለማልፈልገው ለአንተ መሞከሪያ ለማመሆን እኮ እኔም እኮ ሞክራለሁ። አንተ የምታደራጀውን ፋይል አሁን ላይ ቴክኖሎጂ ተራቋል። ጉግል ላይ ሰርች እያደረኩ ያን ፋይል ያደራጀዋል ከኔ ተሻለ ወይ የሥራ እንትን ካለክ ምናምን በሚለው ግን እንዳለ መሞከሪያ ነው የምታረጉ። እድል ቀንቷችሁ 2-3 ሰው ከተሳካላችሁ በቃ እሱን ወሬ ታባዙታላችሁ። ባካችሁ ለእውነት እንስራ እስቲ ለእውነት። አላፋት ዝማሬ ብላችሁ አእላፍ መከራ በኢትዮጵያ ላይ ያመጣችሁ ዋጋችሁን ታገኛላችሁ። ይሄንን አስቴር በዳኔ መጣ ዘመድኩን ንስሐ ግባ ትለኛለች። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። የኢትዮጵያ ቤተክርስቲያን የተደገሰላት ድግስ እንዲህ በቀላል ብቻ አይደለም። መስቀል ሲቀርብ ጥምቀት ሲቀርብ የሚያጨናንቀው ለማደፋፋት የሚሄዱትን ሰዎች የሚፈትሸው መከራ የሚያበላው ዛሬ ባንዲራ የሌለበት ሰንደቅ የሌለበት ለራሱ ለጴንጤ በሚመች ለካቶሊክ በሚመች ይቺ ኢትዮጵያ የማትታይበት ቤተክርስቲያን ከፍ የማትልበትን ጉባኤና ግርግር ለመደገፍ ትሄዳላችሁ። አላፋት ዝማሬ ብላችሁ አእላፍ መከራ በኢትዮጵያ ላይ ያመጣችሁ ዋጋችሁን ታገኛላችሁ። ይሄንን አስቴር በዳኔ መጣ ዘመድኩን ንስሐ ግባ ትለኛለች። መሪያችንን አትናገረው። የጌታ ልደትን እንደ ሄኖክ ኃይሌ እንደ ፌስቲቫል ልናከብረው ይገባል። ሁላችንም ልንሳተፍ ይገባል። እንጃ ጦርነት ነው እየታየ ያለ። ምን እንደታየ አላውቅም፣ ግን አንዳንዴ ለወሬም ብቻ ይሆናል ብዬ አስባለሁ። እንደዚህ የሚያወራው እኔ እንጃ ምን እንደታየው አላውቅም። በሱ በኩል ግን ማክበራችን ምንም ችግር የለውም። ምንም የሚቀንስባት ነገር የለም። እምነታችን ላይ ቤተክርስቲያናችን ላይ በእምነታችን ሲጀመር ሁሉም ከተመጣበት በእምነቱ እምነት እኮ በቃ የመጨረሻው ደረጃ ነው። አንዴ እኔ ማንም መጥቶ ስለ እምነት የሆነ ነገር ቢለኝ ጸጥ ብዬ አልሰማም። አላውቅም እኔ ምን ለማስተላለፍ እንደፈለክ አላውቅም። በእርግጥ በቃ ትክክል ነው ብዬ ነው የማስበው። ማክበራችን የጌታችን ልደታችን ነው እያከበርን ያለ ነው። እናከብራለን። ማንም ዝቅ ቢያደርገውም አይችልም። ከሁሉ በላይ ያስከፋኝ ሌሊሳ ፈይሳ የተባለው ግለሰብ ያወጣው ማህበራዊ ሚዲያ ላይ የወጣበት የትርጉም መረጃ በጣም ያስከፋኝ። ትርጉሙንም ኢትዮ ኢንፎ እንዲህ ብሎ ተርጉሞታል። ጨከን ብላችሁ ስሙት። ስለሚዘገንን ማለት የእህትህን ደም ካሳ ከፈለክ በአባ ገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለህ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም። በእግር ይታሰባል እንዴ? አይታሰብም አይደል? ሰው የሚያስበው በጭንቅላቱ ነው አይደል? ለማንኛውም ላልብ ብላችሁ እውነተኛው አምላክ እውነቱን ይግለጥ። በቅርቡ በማህበራዊ ሚዲያ መነጋገሪያ በሆነው በአንዱ ዓለም እና በባለቤቱ ቀናኒ ጉዳይ ላይ ብዙ ተባለ። አንዱ ዓለም በአፍ መፍቻ ቋንቋው በራሱ አንደበት በሱና በሚስቱ መካከል ያለውን እውነት ነግሮናል። ዛሬ ግን እውነቱን ለማድበስበስ ለሚሞክሩት ጠንከር ያለ መልእክት አለን። አንተ ወንድም ነኝ የምትለው ሰው ለማስረዳት በወፍ ቋንቋ ባልታወቀ ቋንቋ የምትጮኸው አንተ ማነህ? ኮርማውም ጊደሩም የኛ ነው። እንዴት መናገር እንዳለብን አጥንተን እንጂ ደም የሚመልስልንም ሆነ ፍትህን የሚጠይቅ ሰው ከኦሮሞ ውስጥ አተን አይደለም። አንዱ ዓለም ገድሏል ወይስ አልገደለም? ለዚህ መልስ የሚሰጠው በታላቁ የአባ ገዳዎች ሕግ ነው። በባህላችን ገደልኩ ብሎ መዋሸት ነገ የሚያጠፋ መሐላ አንደበት ይታወቃል። ስለዚህ የቀናኒ ቤተሰቦች ሆይ እውነት በፈጣሪ ዘንድ ስላለ በእውነት መንገድ መጓዝ ግዴታችሁ ነው። ይህ ዳለቻ ግራጫ የሆነ ሰው ግን የእህቱን እውነት ለመፈለግ ሳይሆን እውነቱን ለማጥፋት እንደቆረጠ የታወቀ ነው። ለመሆኑ የትኛው አባ ገዳ ነው ያንተን በማይታወቅ ቋንቋ የሚቀርብ ለፍላፊነት ሰምቶ ፍርድ የሚሰጠው? እውነቱን ለመናገር እኔ በቦታው አልነበርኩም። ነገር ግን የእውነት አምላክ ያውቃል። እኔ ከእውነት በቀር ውሸት ስለማልወድ ያለ ማስረጃ አንድን ሰው ለመጉዳት የምታደርገውን ጥረት አልቀበልም። እኛ ከሞተ ሰው ይልቅ በሕይወት ያለ ነፍስን
መታደግ እንፈልጋለን። ልጃችን አንዷለም ያለ ማስረጃ እንዲበደል አንፈቅድም። እውነት ያላችሁ ሰዎች ሆይ በወፍ ቋንቋ ሳይሆን ልጁ በተናገረበት በኩሽ አንደበት እውነቱን ንገሩን። የኦሮሞ አባገዳም የኦሮሞን እውነት ይቀበል። ለአንዷለም የተላለፈ መልእክት ይላል። አንዷለም ሆይ ስማኝ፣ ገድለ ከሆነ ግድያው ባንተ አልተጀመረም። ራስን ግለጽና ካሳን ጉማህን ክፈል። ነገር ግን እጅህ ንጹህ ከሆነ ዝም ብለህ ራስን ለደም አሳልፈህ አትስጥ። ያ በማይታወቅ ቋንቋ የሚቀባጥረውን ደግሞ በዱላ አቅናው። አንዷለም ባለመሞቱ ደስ ብሎኛል። እሱ ባይኖር ኖሮ ያችን በሞት ያለፈችውን ምስኪን ልጅ ምን እንደምትሏት መገመት አያዳግትም። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ነፈሰበት ትነዱታላችሁ። እኔ ግን ታዝቢያችኋለሁ። እውነት ለባለቤቱ ትግባ፣ ለእውነተኛ ሰዎች እውነት ይገለጥላቸው። ትርጉም በኢትዮ ኢንፎ። ገለ ከሆነ ጉማን አስገባ። ምን አይነት አስተሳሰብ ነው? አብረን ነው እንዲሮክበት ማሰቢያ ያለ ሌሊሳ ፈይሳ አብረን ሮክበት እንደ ማሰቢያ ያለ የምሬ ነው። በጣም ረገጥከው እንዴ? እግር ጋር ደረስከው? እዛ ድረስ ሄደ ማለት ነው ማሰቢያክ። ሀገር ነው የሚመራና መንግስት ነው የሚመራን። መንግስት እስከመራን ድረስ የሆነ ሰው ካጠፋ ህግ አለ፣ የተቀመጠ አንቀጽ አለ፣ በዛ ይፈረድበታል። ተግባባና ምንም ያስገባው ጉም የለም። ካጠፋ እንደዛ ነው የሚደረገው። ምን አይነት ምክር ነው የምትሰጠው አንተ? እንዴት እንደዚህ አይነት ምትሉት ሁለት ሶስት ሰዎች አይቻል አንድ ላይ ነው የተማራችሁት? የት ነው የተማራችሁት ግን? እንደዚህ መደፈን ይቻላል? ድፍን ማለት ይቻላል? ምን ይባላል አሁን? እኔ እኮ ምን ብለህ ትሰጣለህ? እዚህ ላይ እኮ ኮሜንት ራሱ መስጠት ከባድ እኮ ነው። ምንም ብለህ አትሰጥም እኮ በቃ ይሄ አለማሰብ እኮ ነው። በቃ ምን ይባላል እዚህ የነበረው። ከዛ በመሃል ይሄ ቪዲዮ ካየው በኋላ እኔ እንጃ እኔ ምን ልበልህ፣ በቃ ራሴን አላውቅም። ገባክ? አሁን ላይ እኔ በጣም ጥሩ ላይ ነኝ። ከአባቴ ጋር ታርቄያለሁ። ከአባቴ ጋር ፍቅር ላይ ነው ያለሁት። ደስተኛ ነኝ። ከአንድ ወር ከ15 ቀን በፊት አውሮፓ ነው የነበርኩት። አሁንም የመጣሁት ገናን ለማክበር ነው። እዛ ለትምህርት ሄጃለሁ። ውጭዝ እናቴ በሌላ ሚዲያ አጋርታው ነበረ ስለኔ እና ከዛ ሁሉ ጊዜ በኋላ ሰላም ሆነ። አንተ ተስተካክለክ ጥሩ ህይወት እየመራክ እያለ በእንደዚህ አይነት ሁኔታ ተለቆ ስታይ ደግሞ በጣም ልብህን ይሰብራል። በጣምም ታዝናለህ፣ ያሳዝናል። ምክንያቱም ትናንትና የሰራኸው ስራ ለዛሬ ምሳ ነው። ትናንትና ያጠፋሁት ነገር ዛሬ እኔን ነው የጎዳኝ። እሱ አባቴ ምንም ቅንጣት ታክል በተለቀቀው ቪዲዮ ምንም የሚጎዳበት ነገር የለም። የኔ አባት ጀግና ነው። ብዙ ነገሮችን አልፎ ብዙ ነገሮችን አሳልፎ የብዙ ሰው አፍ ችሎ የኔንም ጨምሮ እዚህ የደረሰ ሰው ነው። ስለዚህ ሞር ለኔ ነው ያሰበው፣ ለኔ ነው የተጨነቀው። በጣም እያለቀስኩ ነበረ። ሲደውልልኝም ማንሳት አልፈለኩም፣ ፈርቼ ነበረ። የፈራሁት ለራሴ የለም ምን እለዋለሁ ደግሞ እንደገና ይሄንን እንዴት አድርጌ ነው ማስረዳው ብዬ ማለት ነው። ግን ያው አጎቶቼም ሁሉም ደወሉልኝ። አይዞሽ ይሄ ኖርማል ነው፣ የሚፈጠር ነገር ነው፣ ስንጠብቀው የነበረው ነገር ነው። ያው የታወቀ ነው። ፖለቲክስ ሁላችንም እናውቀዋለን፣ የሚያውቀው ያውቀዋል። ስለዛ አባቴ ምንም አላለም። እኔ ነው አይዞሽ ያለኝ፣ አበረታታኝ። ይሄ ነው። እሺ ከእናትሽ ከመሰሉ ፋንታውን ጋር ተያይዞ አላገዛትም አልረዳትም የሚሉ ጥያቄዎች በብዛት ይነሳሉ። በዚህ ጉዳይ ላይ አንቺ ምን የምትይን ነገር አለ? እንደነገርኩ ነው። እኔ ብዙ ነገር አውቃለሁ። በሁለቱ መሀል የተፈጠሩ ብዙ ነገሮች ይኖራሉ፣ እኔም አውቃለሁ። ነገር ግን እንደ አንድ ልጅ ከሁለቱ መሀል ያለሁት እኔ ስለሆንኩኝ እውነታውን እኔም አውቃለሁ። ብዙ የሚያውቁትም ሰዎች አሉ ይህንን እውነታ። ኦፍኮርስ አባቴ በማረቢያ ቤት እያለ ዘፈን እንድትሰራ አልበም እንድታወጣ ግዟታል፣ ብር ሰጥቷታል። አዎ እውነት ነው። ከዛም በኋላም የተመሰገነው ሌላ ሰው ነው የሚለው ጥያቄ ያው እውነት ነው። ግን በሰዓቱ እኔ ልጅ ነኝ።
ይሄንን ዲቴል ማወቅ አልችልም፣ ግን በወሬም ደረጃ ያው ፋሚሊም ላይ ባለው ነገር አውቃለሁ። ግን ይሄንን ስልስ ላይክ ህዝቡ እንዲረዳ የሚፈልገው ነገር እሷ እናቴ ናት፣ እሱ አባቴ ነው። ለሁለቱም እኩል ፍቅር ነው ያለኝ። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ብሌን ወርቁ አይተናይ እንግዲህ እንደተመለከትነው መልእክቱን አስተላልፋለች። እንደዚህ በቃ እንደዚህ መፈመስ የምንፈልግ ሰዎች አለና ልክ በሰው በቃ በደሮ እንትኗ ነው ለካ ያ ቪዲዮ የተለቀቀው የቆየ የዛኔ አባትና ልጅ ይጣላል ማይጣል ደግሞ ሁሉም ነው የሚጣላው። ሲጀምር ሁላችንም እንጣላለን። በቃ ከዛ እንታረቃለን። በቃ ይሄ አባትና ልጅ ጸብ ነው። በቃ አባት ረጋ ያለ ነው። አባት ያልፈናል። ልጆች በጣም እናጠፋለን። እሱ ስላለፈበት ነው እሱ ስላለፈበት በቃ እኛ እድሜያችን ነው ምንም ስንል ነው የሚያልፈን። ያን አሁን ላይ መልቀቅ የእሷን የልጅቷን ይባስ የብሌንን ህይወት መበጥበጥ ነው የሚሆነው። የብሌንን ህይወት መበጥበጥ አይመስልም? አሁን ላይ ለቁ ማስፈራሪያ አድርጎ መልቀቅ ሀበሻዎች ስንባል ግን በጣም በቃ ቀናተኞች ነን አይደለ? እንደዚህ ወተሽ መልእክትሽን በማስተላለፍሽ በጣም ጀግና ብሌን ጎበዝ ነሽ። እናመሰግናለን እውነታውንም ስለነገርሽን። በኢንስታግራም ወይስ በቲክቶክ ጻፍልሽ? A few moments later. What? ወሰደችው። ለፈገግታ ያለው ብቻ ጃኒ ምንድነው? ጠብቂ እንጂ ምንድነው ግን ሹራቡ ፋሚሊ ያያል ምንድነው እሱ ነገር? አንድ አይነት ሹራብ ነው አላት እሷ ወይስ አያገባም? የዛሬ ቪዲዮአችን ይሄን ይመስል ነበር። አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም ለዚህ ቤተሰብ አዲስ የሆናችሁ ሰዎች ካላችሁ ይሄን ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑልን። በቀጣይ ባሪፍ ቪዲዮዎች እንመጣለን ወደ እናንተ። እስኪ ሸር ሰንብቱልኝ ፋሚሊ።